ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት። አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ። ለወላጅ እጅግ በጣም አሳዛኙ ልጄ ብሎ የአብራኩን ክፋይ መቅበር ነው። ሳያስታምሙ ያው ሚስጥራዊ በሆነ መንገድ ደግሞ የአብራካቸው ክፋይ ሲሞት እጅግ በጣም ያሳዝናል። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑን አነጋጋሪ የነበረውን የቀነኒ ጉዳይ እናያለን፣ አዲስ ነገሮችን እንሰማለን። ታዲያ ይህን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ። ለወላጅ እጅግ በጣም አሳዛኙ ልጄ ብሎ የአብራኩን ክፋይ መቅበር ነው። ሳያስታምሙ ያው ሚስጥራዊ በሆነ መንገድ ደግሞ የአብራካቸው ክፋይ ሲሞት እጅግ በጣም ያሳዝናል። የቀነኒ አባት አቶ አዱኛ ምን ብለው ነበር በቀብር ስነ ስርዓት ላይ? የልጄ ደም በከንቱ እንዳይቀር እባካችሁን አደራ ሲሉም ተማጽነው ነበር። አሁን ደግሞ የቀነኒ ወላጅ እናት ይህንን ብሏል። በሀገር ውስጥም ከሀገር ውጭም ያላችሁ የልጄ ደም በከንቱ እንዳይቀር አደራ እባካችሁ ፍትህ እፈልጋለሁ፣ እውነቱ እንዲታወቅልኝ እፈልጋለሁ ሲሉም ተደምጠዋል። እሺ ቤተሰቦች እንደሰማችሁት ነው የቀነኒ አዱኛ ጉዳይ ብዙዎችን ሲያነጋግርና ብዙዎችን ሲያከራክር ቆይቷል። ታዲያ እናትየው ግን በሰዓት መጣው ፍትህ ለልጄ እያሉ ነው። ልጃቸው እንዳጫሉ ደማ ባክኖ እንዳይቀር እየተማጸኑ ነው። እባካችሁን ይህን ቪዲዮ የምትመለከቱ ሰዎች የግል ሐሳብና ያስተታችሁን ጻፍ አድርጉልኝ ኮሜንት ሴክሽን ላይ። ወደ ኔክስት ቪዲዮ። የቀነኒ እናት የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እኛ እናት የብዙዎችን አንጀት የበላን ድርጊት ሲያወሩ ሲያስለቅሱን እንዲሁም ጥሩ ምክሮችን ሲነክሩ ነበር። ያ ማለት ምንድነው? ልጄ እንደ ሃጫሉ ሁንዴሳ ደሟ ባክኖ እንዳይቀር ፍትህ ለቀነኒ እያሉ ነው። ሁላችንም ከጎናቸው ልንቆም ይገባል። ምክንያቱም እኚህ እናት በጣም ያሳዝናሉ። ባለፈው ቪዲዮ እናሳያችሁ አባትየውን በተመሳሳይ መልኩ ቀርበው ፍትህ ለቀነኒ እያሉ ነበረ። ይህ ጉዳይ ቤተሰቦች በጣም ስሩ እየሰፋ እና መቋጫ ያልተገኘለት የቀነኒ አዱኛ አሟሟትና የአንዱዓለም ጎሳ ጉዳይ አሁንም ብዙዎችን እያነጋገረ ይገኛል። ይህም ፎቶ በድጋሚ በማህበራዊ ሚዲያ ላይ የተለቀቀ የቀነኒ አዱኛ ፎቶ ነው። በዚህ ሰዓት ይህንን ፎቶን ብዙዎች እየተቀባበሉት ይገኛሉ። እሺ ቤተሰቦች በጣም ብዙዎቻችንን ያሳዘነ ድርጊት አዳምጠን ተመልሰናል። ወደ ቀጣይ ደግሞ ቪዲዮ ስንሄድ ትዝታው ሰሞኑን አንዲት እናት ወደ ኦርቶዶክስ ሃይማኖት ተመለስ ብሎ እየለመኑት ነበር። እስኪ ቪዲዮን ተከታትለን እንመለስ። ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። እየተዘሳው ሐሳቤን ተቀበለ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን፣ ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ አባዬ። ማረፊያዬ የህይወት ውሃዬ ሙላቴ ጥጋብ እርካታዬ ለመለምኩኝ ወንዝ ዳር ተክለኸኝ አይበርደኝም ስምክን አልብሰኸኝ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ። እሺ ቤተሰቦች ቪዲዮውን እንዳያችሁት ነው። ኢትዮጵያ ውስጥ በጣም ብዙ የሃይማኖት አባቶች ያዝናሉ፣ ያለቅሳሉ። ሃይማኖት አባቶች ግን ማድረግ ያለባቸው እኛን ማስተማር፣ ትምህርት ማስጨበጥ፣ ሃይማኖታችንን እንድንቆም በሃይማኖታችን ጠንክረን እንድንጸና የሚያደርጉ አባቶች ናቸው። ግን እኛ በምላሹ ያሳዘናቸው ያስለቀስናቸው ነው እና እባካችሁ ይህ ቪዲዮ የምትመለከቱ ሰዎች ከምንሰራው ድርጊቶች እንቆጠብ፣ ኃጢአታችንን አናብዛ።
ለማንኛውም ቤተሰቦች ላይክ እና ሰብስክራይብ በሟች ቀነኒ ጉዳይ ድምፃዊ አንዱዓለም ጎሳ ፖሊስ አንዳንድ የምርመራ ውጤቶች ስላልደረሱኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ተፈቅዶለታል። የድምፃዊ አንዱዓለም ጠበቃ በበኩሉ የዋስ መብቱ ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱ ሳይፈቀድ ቀርቷል። በዚህ መሰረት መጋቢት 29 ቀን 2017 ዓ.ም ቀጠሮ ተሰጥቶታል። የቀነኒ እናት እንግዲህ ዛሬ ብቅ ብለው በሶሻል ሚዲያ በጣም በተሰበረ አንደበት ለልጃቸው ፍትህ እንድንጠይቅላቸው ከጎናቸው እንድንቆም መቼም ቢሆን ወደ ኋላ እንዳንል በሚያሳዝን አንደበት ጠይቀውናል። በጣም ተስፋ ያስቆርጣል፣ ያሰለቻል። እዚህ ሶሻል ሚዲያ ላይ ወጥቶ ፍትህ መጠየቅ ግን ተስፋ አንቆርጥም፣ ፍትህ እንጠይቃለን። እናንተም ተመልካቾች ይሄንን ቪዲዮ ስታዩ ሼር አድርጉ። አሁንም ፍትህ ለቀነኒ እንላለን፣ እስከ መጨረሻው ድረስ እንጠይቃለን። የሚመለከተውም አካል ደግሞ ህዝቡ ተስፋ እንዳይቆርጥ እንዳንሰላች በዚህ ጉዳይ ላይ ትክክለኛውን ማጣሪያ አድርጋችሁ እናትየውም መፍትሄ ወይም ፍትህ እንድትሰጧት እንጠይቃለን። ተስፋ አንቆርጥም። እርስዎን ግን በጣም እንወዶታለን፣ እናከብሮታለን። ፈጣሪ መጽናናትን ይስጥልን። እሺ ቤተሰቦች እንዳያችሁት ነው ብዙ ወጣቶች ተነስተው ፍትህ ለቀነኒ እንዳሉ ነው። እኛም ፍትህ ለቀነኒ ማለታችንን እናቁምም። እናንተም ኮሜንት ሴክሽን ላይ ሀሳባችሁን ጻፍ አድርጉ። ከዛሬ ቢያንስ አልፎ ነው የሚመጣው። አሁን ግን አጠቃላይ ከመጣ ጎዳለች። ባለቤቴ ሁለቱም ልጆች አንዷ የ10 ዓመት አንዷ የ11 ዓመት ወልዶ የደፈራቸው ወቅት ግን ልጆች ነን ነግሩኝ ያቻሉ አንዳ ደግሞ አይታወቁም። የ10 ዓመታም እሱ መድፈር አታውቅም፣ የ11 ዓመታም እሷ መድፈር አታውቅም። ይሄ ነገር ሲፈጠር እኔ 11 ዓመቴ ነበረ። ማንም ቤት አልነበረም። ሁሉም ስራ ምናምን ወጥቶ ስለነበረ እኔ ነበርኩት። ይሄ ጉዳት ያደረሰብኝ እንጀራ አባቴ ነው። ይሄ ጉዳት ሲደርስብኝ ለብዙ ዓመታት ደብቄው ቁጭ ብዬ ነበር። ችግሬ እኔ ሽንት አለመቆጣጠር ነው። ውሃ መጠጣት ሳቆም ደህና ሆኜ ነበረ። እንዲህ መቆጣጠር ምናምን ማለት ትቼ ነበር። ውሃ ስለማልጠጣ እጄን ያዘኝ። እዛ ቤት ውስጥ ነበረ በውስጥ ያስገባኝ። እናንተ ገዲ እሺ ቤተሰቦች በኢቢኤስ ቲቪ ላይ የምናውቀው ፕሮግራም አዲስ ምዕራፍ ላልተወሰነ ጊዜ ታግዷል። ምክንያቱም እንደሆነ ታውቁታላችሁ ሁላችሁም። ግን ብዙዎች ያለቀሱበት፣ ብዙዎች ሀዘናቸውን የተናገሩበት እንደ ዋንትያን የመሳሰሉ ደግሞ ወጣቶች ቦታ አግኝተው ህይወታቸውን የቀየሩበት ቻናል ፕሮግራም ነበረ። ላልተወሰነ ጊዜ ተዘግቷል። ብቻ ምን እንደሚፈጠር ሁላችንም የምናየው ነገር ነው። እንደኔ እስኪ የገረማችሁ ወይ ሐሳብ ያላችሁ ኮሜንት ላይ ጻፍ አድርጉ። አይመለከተኝም ያልኩት ግን የዚች ንጹህ ሴት ደምን ምን እናርግ ነው ያልኩት። እባካችሁ ድምጽ እንሁናት፣ ፍትህን ጠይቅ። እሱ ጭራሽ ኮንሰርት ለመስራት ሐሳብ ላይ ነው፣ ለመዝፈን ሐሳብ ላይ ነው፣ ውጪ ወጥቶ ለመንዘላዘል ሐሳብ ላይ ነው። ይህን የሚያደርገው ገዳይ ብቻ ነው፣ ገዳይ ብቻ ነው። ገዳይ ይሄን ያደርጋል። ስለዚህ አሁንም ፍትህ ለዚች ምስኪን ፍትህ ጠይቁ፣ ፍትህ ጠይቁ። እስቲ እኔ ልዋረድ፣ ከዛ በኋላ ዮኒ ማኛው መስደብ ትችላላችሁ። ምን ዛሬ ነው እንደምትሰድቡኝ? አዲስ እኮ አይደለም ለስድብ። ስለኔ አይደለም መጨናነቅ ያለባችሁ። የዚች ልጅም ፍትህ ብለጡኝ፣ ስሩላ፣ ድምጹ ነው። እንደነ ሶፋኒ ድምጹ ነው፣ እንደነ ኪያ ድምጹ ነው፣ እንደነ ናሁር ድምጹ ነው። እንደ ሌሎቹም እህትና ወንድማችን በውስጥ የሚሰጡኝ መረጃ ድምጹ ነዋት። ያኔ ነው ሰው የሚያደርጋችሁ። ለአዝማሪ አታጨብጭቡ። አዝማሪ ለእናንተ ምንም ቁም ነገር አይሰራም። ሽጉጥ ይዞ በየመጠጥ ቤቱ ሲርመጠመጡ የሚውሉ ሴተኛ አዳሪዎች ናቸው በአሁን ያሉት አርቲስት ነን ታዋቂ ነን የሚሉት። እሺ ቤተሰቦች ያው ዛሬ የመጣ ነው ፍትህ ለቀነኒ ለማለት ነውና በድጋሚ ፍትህ ለቀነኒ ያልኳችሁ ነው። ያው ዮኒ ማኛ እንደሰማችሁት እኛ የምናወራው ስለ ዘር ስለ ሃይማኖት ሳይሆን ስለ ልጅቷ አሟሟት እና ስለ ፍትሃ ነው። ቤተሰቦቿ ፍትህ ያስፈልጋቸዋል። ምክንያቱም ሴት ልጃቸው ነጭ እና እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ፣ ይቅርታ። ቴንክ ዩ። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት።
መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብለው ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። እና ለላሂ ወይኔ ለራጁ ፍርዱ ለእናንተ። እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከዛ በፊት ነው። ይሄ ኧረ ነፍ ጊዜ ነው የሚያደርግባት ሰው ይሆን ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ ማለት ነው። አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣን ያለው ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁ እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብሮ የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጣ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሻታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። ሰው በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቭን የሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከቨር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ።
ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ታይዛ ስትሄድ በቃ እዛ ጋር እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችሁትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን because she loves him ገብቶሃል። አሁን ባይዞይ እኔ ደግሞ መለስ ስንል ለኢትዮጵያ ሴቶች እኔ የምነግራችሁ ነገር ፕሊዝ አደራችሁ፣ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም ቀርጻችሁ አንድን ሰው የምታስተካክሉት እናንተ። የተጣመመው ምሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ከገባሽበት መናጢ ነገ አንቆ። በጣም የገረመኝ ኢትዮጵያ ውስጥ ህግ የለም፣ እሱን እናውቃለን፣ የምሬ ነው። ግን የአንዱ ዓለም ጠበቃ ደንበኛዬ ለፋሲካና ለዳግመ ትንሣኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት የዋስ መብት አለ። አንዱ ዓለም ግን ቢፈቀድልህ መዝፈን ትችላለህ ማይክ ይዘህ። ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ ባይዘ ይሄ ሰው እንዲህ አይነት ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዘ በራስ ልጅ ይደርሳል፣ በራስ እህት ይደርሳል። የግዴታ ያንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ ይሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዘ ብዙ ነገሮች ሲከሰት ዝም ብለን ምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁን ቤተሰቦች እንደሰማችሁት ነው። አንዱዓለም ጎሳ ያደረገው ነገር መጨረሻው ባይታወቅም ብቻ አርቲስቶች ላይ እነዚህ ነገር ሲፈጠር በጣም በእውነት በጣም ያሳዝናል። ምክንያቱም ለአርቲስቶች በጣም አርአያ የሚሆኑ ዘፋኞች አሉ። ለምሳሌ እነ ቴዲ አፍሮ አይነት ዘፋኞች ኢትዮጵያ ውስጥ ትላልቅ ዘፋኞች አሉ። ኢትዮጵያ ያፈራቻቸው እንደ ጋሽ ማህሙድ አህመድ ዘፋኞች አሉ። ታዲያ እነዚህ ሰዎች እስከዛሬ ድረስ ታሰማቸው በጥሩ ነገር ነው እንጂ በመጥፎ ነገር ተጠርቶም ተሰምቶም አይታወቅም። ምክንያቱም እነዚህ ሰዎች ሀገር ወዳድ ናቸው፣ ሰው አክባሪ ናቸው፣ ለሴቶችን አክባሪ ናቸው። በተለይ ቴዲ አፍሮ እናውቃለን፣ ብዙዎቻችን በእርዳታ ድርጅቶች ላይ ድጋፍ በማሰባሰብ ሰሞኑን እንደሰማችሁትም ለመቄዶንያ ገንዘብ በመርዳት ነው የምናውቀው እንጂ ስሙ ባልባሌ ነገር ተነስቶ አይታወቅምና እባካችሁ አርቲስቶች እውቅና ይዟችሁ አልባሌ ነገር ከማድረግ ተቆጠቡ። ትምህርት ውሰዱ ከቴዲ አፍሮ።